የቻናል ዋን አቅራቢዋ ሊያ ምነካት ትላንት በቻናል ዋን ቴሌቪዥን ጣቢያ እሁድን አንድ ላይ በተሰኘው የሰንበት መርሃ ግብር ላይ የቀረበው ውይይትና የተሰነዘሩት አስተያየቶች በብዙሃኑ ዘንድ ለጆሮ የሚከብዱና ስነ ምግባር የጎደላቸው ናቸው በሚል ከፍተኛ ቅሬታና ቁጣን እያስነሱ ይገኛሉ። የዕለቱ የፕሮግራም ቡድን ትኩረት አድርጎ የተወያየው የሴት ልጅ ድንግልናን በሕክምና ስለመመለስ በሚለው ስሱና አነጋጋሪ ርዕስ ላይ ነበር። ከፕሮግራሙ አቅራቢዎች መካከል በተለይ የሊያ አስተያየትና የቃላት አጠቃቀም ማህበረሰቡን አስቆጥቷል። አቅራቢዋ ሊያ እየሳቀች ድንግልናን በሕክምና ማሰራት ለባሎች ደስታ ጥሩ እንደሆነ በመግለጽ እንደዛ ከሆነማ ሁላችንም አሁንም በሕክምና ድንግልናችንን እናስመልስ፣ ባሎቻችንም ደስ ይላቸዋል የሚል ሀሳብ ሰጥታለች። በመቀጠል ወደ ስቱዲዮ እንግዳ ዞራ ወንዶችም እኮ ሁልጊዜ ድንግል ሴት ይወዳሉ፣ ደግሞም ደስ ይላል አይደል ዶክተር ስትል ጠይቃለች። ጋዜጠኛዋ ያቀረበችው ያልተገባ ጥያቄ የሕክምና ባለሙያው ስሜታቸውን በመክታት እኔ ደስ ይበል አላውቅም በማለት በአጭርና በሙያዊ ስነ ምግባር ምላሽ ሰጥተዋል። የብዙዎች ቁጣ የበረታው ይሄን ፕሮግራም በቀጥታ ስርጭት ወይም ላይቭ ሳይሆን ሐሙስ ዕለት በስቱዲዮ የተቀረጸ በመሆኑ ነው። ቆርጦ ማውጣት እየተቻለ ለምን ለእይታ በቃ? ይህ የሚያሳየው የጣቢያው ዳይሬክተር፣ ኤዲተርና ተቋሙ ለማህበረሰቡ ክብርና እሴት ግድ እንደሌላቸው መሆኑን ነው በማለት በርካቶች ስጋታቸውን እየገለጹ ይገኛሉ። ጾታ መቀየር እንደ መብት እየታየ በሚገኝበት በዚህ ዘመን እንዲህ ያሉ ማህበረሰባዊ እሴቶችን የመድፈር ልምዶች ነገ ነገሮችን ኖርማል አድርጎ የመቀበል አደገኛ አስተሳሰብ ሊያመጡ ይችላሉ የሚል ስጋት ነግሷል። ስለ ጉዳዩ ሳይንሳዊ ማብራሪያ የሰጠችው ወጣቷ የሕክምና ባለሙያ ዶክተር ቤርሳቤህ መካሻ ናት። ዶክተር ቤርሳቤህ በደብረ ማርቆስ ዩኒቨርሲቲ ያስተማረች፣ በአሁኑ ወቅት በዩኬ በማህበረሰብና ጤና ስነ ተዋልዶ ላይ ሁለተኛ ዲግሪዋን እየሰራች የምትገኝ ሲሆን በጾታና ስነ ተዋልዶ ጤና ላይ ግንዛቤ በመፍጠር ትታወቃለች። ዶክተር ቤርሳቤህ ጉዳዩን እንዴት አብራራዋለች። ድንግል መሆን ለሴትም ለወንድም ከዚህ በፊት የግብረ ስጋ ግንኙነት ልምድ አለመኖር ማለት ነው። ጉዳዩ ትልቅ ክብር የሚሰጠው በመሆኑ የሕክምና ባለሙያዎች መልሰው አካሉን ለመተካት ሲሞክሩ ይታያል። ነገር ግን ይህን በሕክምና እንመልሳለን ማለት የተፈጥሮን ሕግ መጋፋት ነው። አደጉ በሚባሉ ሀገራት ይህን ለመምሰል መሞከር ዋጋ እንደሚያስከፍል ታስረዳለች። ልክ አንድ ወንድ ከዚህ በፊት ወሲብ መፈጸም አለመፈጸሙን በምርመራም ሆነ በሌላ መንገድ ለማረጋገጥ እንደማይቻለው ሁሉ አንዲትም ሴት ይህ የግል ጉዳዩዋ በሆነ ስለራሷ በራሷ ፍላጎት ካልተናገረች በቀር በምንም መንገድ ለማረጋገጥ መሞከር መብቷን ይጋፋል ትላለች። ዶክተሯ ከድንግልና ጋር የሚገናኙ ጉዳዮችና የሚነገሩ ሀሳቦች ከእምነት ከባህልና ከተለያዩ የማህበረሰብ እሳቤ የመነጩ እንጂ ድንግልና ከተባለው ስነ ህይወታዊ ከሆነውና ሰውነታችን ላይ ከሚገኘው ክፍል ጋር የተገናኙ አይደሉም ስትል አጽንኦት ሰጥታለች።